ሰበር የስፖርት መረጃዎች። ይህንን ቪዲዮ እስካሁን ማንም አላየውም። በአንድ ላይ ያቀናጇቸውን 3 እጅግ ትኩስ ወቅታዊ ዜናዎች አሁኑኑ ቀድማችሁ ስሙት። አንደኛው ዜና አርሴናል የተከላካይ ክፍሉን ይበልጥ ለማጠናከር የባለንኛውን ሪካርድ ካላፊዮሪን ለማስፈረም ከስምምነት ላይ ደርሰዋል። ዝውውሩ ሙሉ በሙሉ ከተጠናቀቀ ሲሆን መድፈኞቹ በዘንድሮ የውድድር ዘመን ዋንጫውን ለመግረፍ ትልቅ ማጠናከሪያ አድርገውለታል። ሁለተኛ ዜና ማንቸስተር ዩናይትድ የአዲሱ አሰልጣኝ ሩበን አሞሪም ጋር አዲስ ዘመን ጀምሯል። ቡድኑ በታክቲክና በዲሲፕሊን ረገድ ትልቅ ለውጥ እያሳየ ሲሆን በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለመሸኘት እናም አዳዲስ ደም ለመተካት ዝግጅት ላይ ይገኛል። ሶስተኛ ዜና ሪያል ማድሪድ አዲሱ ኮከብ ኪሊያን ምባፔ ከቪኒሲየስ ጁኒየር እና ጁድ ቤሊንግሃም ጋር በመሆን በአውሮፓ እግር ኳስ ላይ ፍርሃትን የለቀቁ ነው። የማድሪድ የአጥቂ ክፍል በአሁኑ ሰዓት በዓለም ላይ ሊቆም የማይችል አስፈሪ ጥምረት ፈጥሯል። እናንተ ከአርሴናል፣ ከማንቸስተር ዩናይትድ እና ከሪያል ማድሪድ የትኛውን ክለብ ትደግፋላችሁ? አስተያየታችሁን ኮመንት ላይ ጻፉልኝ። ሁሌም ፈጣን መረጃዎች እንዲደርሳችሁ አሁኑኑ ገጹን ላይክ እና ፎሎ በማድረግ ቤተሰብ ይሁኑ። ለጓደኞቻችሁም